በዚህ ጥያቄ if the sum of the first three consecutive terms of an arithmetic progression n with n greater than 0 for all n is 24 ይለናል። ምን ማለት ነው? ሶስት ተከታታይ አርithmetic progression አለ። የዛ ሶስት arithmetic progression ሰማቸው 24 ነው and the sum of their square is 210 የነዛ ተርሞቹ ደግሞ ስኩዌር አድርገን ስንደምራቸው የምናገኘው 210 ነው። ዘን what is the sum of Sn of the first n terms የፓርሻል ሰሙን Sn ጀነራል ፎርሙላ እንዴት ነው ብሎ ነው የሚጠይቀን። እሱ እንዴት እንደምንሰራ አብረን እናያለን። በመጀመሪያ ጊቨን እናውጣ። ጊቨን ሶስት ተከታታይ ኮንሴኪቲቭ ተርሞች አሉ ብሎናል። ያ ማለት ለምሳሌ a ቢሆን የመጀመሪያው ተርም ሲደመር b ቢሆን ሁለተኛው ሲደመር c ሶስተኛው ቢሆን እኩል ይሆናል 24 ነው ብሎ ሰጥቶናል። በተጨማሪም የእያንዳንዱ ተርም ስኩዌር ሲደረግ የሚኖረው ሰም ደግሞ ያ ማለት a ስኩዌር ፕላስ b ስኩዌር ፕላስ c ስኩዌር ስንት ነው? 210 ብሎ ነው የነገረን። አሁን ምንድነው የጠየቀን? Sn of the first n terms ብሎ ነው የጠየቀን። ያ ማለት የአርithmetic progressionን ፓርሻል ሰም ጀነራል ፎርሙላን የጠየቀን። ፓርሻል ሰም ኦፍ አርithmetic progression ደግሞ የምንሰራበት ፎርሙላ Sn equals n over 2 times 2a1 plus n minus 1 times d። አሁን የዚህን የጀነራል ፎርሙላን የጠየቀን Sn ነው የጠየቀን። ስለዚህ እዚህ ጋር የሚያስፈልገን ነገር ምንድነው? a ፈርስት ተርም ያስፈልገናል፣ d ኮመን ዲፈረንስ ያስፈልገናል፣ n ተርም ስለሆነ የጠየቀን n እንዳለ ትቀመጣለች። ስለዚህ እሱ እንዴት እንደምንሰራ አብረን እናያለን። ሶሉሽን እዚህኛው የሰጠን አርithmetic progression ላይ ሶስት ተርሞች አሉ ብሎ ነግሮናል። ምን ማለት ነው? አርithmetic progression ማለት በእያንዳንዱ ተርም መካከል ኮመን የሆነ ዲፈረንስ ያለው ማለት ነው። ያ ማለት a ሲደመር d b ይሰጣል፣ b ሲደመር d ደግሞ c ይሰጣል። ኮመን ዲፈረንስ ስላለው ሁሉም ላይ አንድ አይነት ቁጥር ስንደምር የአርithmetic progression ቀጣዩን ተርም እየሰጠን ይሄዳል። ይሄ ማለት ምንድነው ግን ሪራይት ስናደርገው a ሲደመር d b ከሰጠ b ሲቀነስ c ደግሞ a ይሰጣል ማለት ነው። ምክንያቱም አንድ ቁጥር ላይ የሆነ ቁጥር ስንጨምርበት ቀጣዩን የሚሰጠን ከሆነ ያንኑ ቁጥር ስንቀንስበት ደግሞ ራሱን ይሰጠናል ማለት ነው። ስለዚህ a ላይ d ደምረን b ሰጥቶናል፣ b ላይ ደግሞ d ስንቀንስ a ይሰጠናል። ስለዚህ የመጀመሪያ ተርማችን b ማይነስ d ብለን እዚህ ጋር ሪራይት ማድረግ እንችላለን። b ማይነስ d d ማለት ኮመን ዲፈረንሳችን ነው። ሁሉም ላይ እየደመርን የምንሄደው በአርithmetic progression ጊዜ ሲደመር እዚህ ላይ ዲን ደግሞ ስንደምርበት b ማይነስ d ፕላስ d ራሱ b ይሰጣል። እዚህ ጋርም እንዳለው ፕላስ b ፕላስ c ማለት ደግሞ b ላይ ኮመን ዲፈረንሱን ስንደምርበት ማለት ነው። ያ ማለት b ፕላስ d ይሆናል። ይሄ ማለት እኩል ይሆናል ስንት ነው? 24 ብሎ ጊቭን ሰጥቶናል። ይሄንን ጊቭናችንን በሌላ አጻጻፍ እንደዚህ አድርገን መጻፍ እንችላለን። ስለዚህ ይሄንን ደግሞ ሶልቭ ስናደርገው ምን አለ እዚህ ጋር b b b 3b አለ። ስለዚህ 3b ፕላስ 1 ማይነስ d 1 ፕላስ d አለ። ስለዚህ እርስ በርሱ ይጣፋና ፕላስ 0 ይሆናል እኩል ይሆናል 24 ይሆናል። አሁን ለb ሶልቭ ስናደርግ ያ ማለት ሰከንድ ተርሙ ነው። ኦቨር 3 ኦቨር 3 እናደርጋለን። ኦቨር 3 እዚህ ጋርም 24 ኦቨር 3 ስናደርግ 3 በ3 ይጠፋና b ኢኳልስ 24 ሲካፈል ለ3 8 ይቀራል ማለት ነው። ሰከንድ ተርሙን በዚህ መልኩ አገኘን። አሁን ሰከንድ ተርሙን ካገኘን በኋላ n እና d ለማግኘት የአርithmetic ሲኩዌንስ ጀነራል ፎርሙላ ውስጥ ከተን ምን አይነት ኢኩዌሽን እንደሚሰጥልን እንመልከት። የአርithmetic progression ጀነራል ፎርሙላችን ማን ነው? n ኢኳልስ a1 ፕላስ n ማይነስ 1 ታይምስ d። ስለዚህ n ውስጥ a2 ብለን ሁለተኛውን ተርም እናስገባና a1 እና ዲን ሶልቭ ለማድረግ የሚሰጠንን ኢኩዌሽን እንመለከታለን። ስለዚህ a2 እኩል ይሆናል a1 አናቅም a1 ፕላስ ኤናችን ስንት ነው? እዚህ ጋር 2 ነው። 2 ማይነስ 1 ማለት 1 ነው። ፕላስ d ይሆናል 1 ታይምስ d ስለሆነ ፕላስ d ይሆናል። ስለዚህ a2ችን እዚህ ጋር ስንት ነው? 8 ኢኳልስ a1 ፕላስ d። አሁን ይሄንን አንድ ኢኩዌሽን አገኘን። ይሄንን እንደዚህ ካገኘን በኋላ ቀጣይ ስቴፓችን ምንድነው? a1 እና d መፈለግ ነው። ስለዚህ የሁለተኛውን ጊቭን በመጠቀም a1 እና d ሶልቭ እናድርግ። ሁለተኛው ጊቭን ይሄኛው ነው። ስለዚህ
ኤ ስኩዌር ማለት እዚህ ጋር ኤያችን ማን ነው ብለናል? ቢ ማይነስ ዲ ነው ብለናል። ስለዚህ በመጀመሪያ በመጣንበት ለመሄድ እንዲመቸን ሪራይት ባደረግነው ኢኩዌሽን እንቀጥላለን። ይሄ ማለት ቢ ማይነስ ዲ ዘ ሆል ስኩዌር ፕላስ ቢ ስኩዌር ደግሞ ማለት ራሱ ቢ ስኩዌር ነው ፕላስ ሲ ስኩዌር ማለት ደግሞ ሲ እዚህ ጋር ቢ ፕላስ ዲ ነው ብለናል። ስለዚህ ቢ ፕላስ ዲ ስኩዌር ይሆናል። ይሄ እኩል ይሆናል ስንት ነው ብሎ ነው የነገረን እዚህ ጋር 210። ይሄ ማለት ቢ ማይነስ ዲ ስኩዌር ማለት ቢ ስኩዌር ማይነስ 2ቢዲ ፕላስ ዲ ስኩዌር ይሆናል። ፕላስ ቺኛው ሁለተኛው ተርም ቢ ስኩዌር ፕላስ ሶስተኛው ተርም ቢ ፕላስ ዲ ስኩዌር ማለት ደግሞ አሁንም ቢ ስኩዌር ፕላስ 2ቢዲ ፕላስ ዲ ስኩዌር ይሆናል። ይሄ ማለት 210 ነው። ይህንን ሲምፕሊፋይ ስናደርገው ስንት ቢ ስኩዌር አለን? አንድ ቢ ስኩዌር፣ ሁለት ቢ ስኩዌር፣ ሶስት ፖዚቲቭ ቢ ስኩዌሮች አሉ። ስለዚህ እነዚህን ስንደምራቸው 3 ቢ ስኩዌር ፕላስ ማይነስ 2ቢዲ እና ፕላስ 2ቢዲ ያለ ያ ማለት እርስ በርሳቸው ካንስል አውት ይደራረጋሉ ፕላስ 0 ይሆናል ማለት ነው። አሁን ማን የቀረው? ዲ ስኩዌር፣ ሌላኛው ዲ ስኩዌር ደግሞ እዚህ ጋር አለ። ሁለቱም ፖዚቲቭ ናቸው። ስለዚህ ሁለቱን ስንደምራቸው 2 ዲ ስኩዌር ይመጣል። 2 ዲ ስኩዌር ይሄ እኩል ይሆናል 210 ነው። አሁን ሁለተኛውን ጊቭን ተጠቅመን ማንን ማግኘት እንችላለን? ዲን ማግኘት እንችላለን። ዲ ማለት ኮመን ዲፍረንሳችን። እዚህ ጋር ደግሞ ቢ ማንን አግኝተናል? ቀደም ብለን 8 አግኝተናል። ስለዚህ ይሄንን እዚህ ሰብስቲቲዩት እናደርገው። 3 ቢ ስኩዌር ማለት 3 ታይምስ 8 ስኩዌር ፕላስ 2 ዲ ስኩዌር ይሄ እኩል ይሆናል 210 ይሆናል። 8 ስኩዌር ማለት ስንት ነው? 64። 64 ታይምስ 3 ማለት ደግሞ 192 ይመጣል። ይሄንን እዚሁ ኤዲት ብናደርገው 192 ይመጣል። ስለዚህ አሁን በቀጥታ ለዲ ሶልቭ እናደርጋለን። ይሄ ማለት 2ዲ ስኩዌር ኢኳልስ 210 ሲቀነስ 192 ይመጣል። ይሄ ማለት 2ዲ ስኩዌር ኢኳልስ 210 ሲቀነስ 192 ደግሞ 18 ይመጣል። ስለዚህ አሁን ዲ ስኩዌርን ለማግኘት ዘ ሆል ኦቨር 2 እዚህ ጋር ኦቨር 2 ብናደርግ 2 በቱ ይጣፋና ዲ ስኩዌር ኢኳልስ 9 ይቀራል። ስለዚህ ይሄ ማለት ዲ ኢኳልስ 9 ከስኩዌር ሩት ሲወጣ 3 ይሆናል ማለት ነው። ኮመን ዲፍረንሳችን 3 ነው። ስለዚህ አሁን እዚህ ጋር ኮመን ዲፍረንሳችንን 3ን እዚህ ውስጥ ከተን ለኤ ሶልቭ እናድርግ። ይህንን አሁን እዚህ ጋር ሰብስቲቲዩት ስናደርገው ኤት ኢኳልስ ኤዋን አናቅም ፕላስ ዲ ስንት ነው እዚህ ጋር ያገኘ ነው 3። ስለዚህ ኤዋናችን ስንት ይሆናል? እዚህ ጋር 3 ነው ወደዚህ አድርገን 8 ማይነስ 3 ስናደርገው ኤዋን ኢኳልስ 5 ይሆናል። አሁን ፈርስት ተርማችን 5 አገኘን፣ ኮመን ዲፍረንሳችን 3 አገኘን። ቀጥታ እነሱን እዚህ ውስጥ ፕላጊን አድርገን ለኤስኤን ሶልቭ እናደርጋለን። ይሄንን እዚህ ጋር እንስራውና ኤስኤን ኢኳልስ ኤን ኦቨር 2 ታይምስ 2a1 ኤዋናችን ማን ነው እዚህ ጋር 5 ፕላስ ኤን ማይነስ 1 ታይምስ ዲ ዲያችን ደግሞ 3 ነው። ይሄ ማለት ነው 2 ታይምስ 5 ማለት እዚህ ላይ ሪራይት ብናደርገው 10 ፕላስ ኤን ማይነስ 1 ታይምስ 3 ማለት ደግሞ 3n ማይነስ 3 ማለት ነው። ይሄም ፕላስ 3n ማይነስ 3 ይሆናል። ይሄንን ደግሞ ድጋሚ ሪራይት ስናደርገው 10 ማይነስ 3 ስንት ይሆናል? ፖዚቲቭ 7 ይሆናል። በብራኬት ያለን ቫልዩ 7 ፕላስ 3n ይሆናል ማለት ነው። 7 ፕላስ 3n ይሄ ማለት ኤን ኦቨር 2 ውስጥ ገብታ ስታባዛ 7n ፕላስ 3n ስኩዌር ኦቨር 2 ይመጣል። 7n ፕላስ 3n ስኩዌር ዘ ሆል ኦቨር 2 ይመጣል። ስለዚህ የመጨረሻ መልሳችንን በዚህ መልኩ ሶልቭ ማድረግ እንችላለን።
ጥያቄ አስተያየት ካላችሁ ኮሜንት መስጫ ላይ አስቀምጡልን። ይጠቅማል ብላችሁ ለምታስቡት ጓደኞቻችሁ ደግሞ ሼር አድርጉ። በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ አድርጉ እያልኩኝ የዛሬውን ቪዲዮ በዚህ ጨርሳለሁ። ሰላም።